ወይትፌጽምኪ ኩሎ ዘሰአልኪ ወይትከፈኪ። ክቡር አባታችን መላከ ብርሃናት ቆሞስ አባ ተከስተ ሙፊ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ የትምህርት ክፍል ኃላፊና የቅዱስ ሊቀ ጳጳሱ ረዳት፣ እንደዚሁም ክቡር አባታችን መላከ ሕይወት ቀሲስ ግርማ፣ እንደዚሁም ክቡር አባታችን የዚህ የሰሜን ሸዋ ሰላሌ ሀገረ ስብከት የገንዘብ ያዥና የስምንቱ አድባራት የበላይ ኃላፊ፣ ክቡራን የሀገረ ስብከቱ የየመምሪያ ኃላፊዎችና ክቡራን የአድባራትና የገዳማት ኃላፊዎች ከጊዜ አንጻር እንደየማይረጋችሁ እንደየክብራችሁ የከበረ ሰላምታዬን አቀርብላችኋለሁ። እንደዚሁም አበው ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን በእግዚአብሔር ቸርነትና በእግዚአብሔር ቅድስና በበረከቱ ከተለያየ ቦታ ከሩቅም ከቅርብም የጻድቁ አባታችን የአቡነ ሀብተ ማርያምን በዓል ለማክበር በዚህ በቅዱስ ቦታ የተሰበሰባችሁ ምዕመናን ወምዕመናት ሕፃናትን ጭምር እስከ ሞት ድረስ በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን እግዚአብሔር ይመስገን ብለን እንዳመሰገነ ሁሉ በአንድነቱ ሁለተኝነት፣ በሦስትነቱ አራተኝነት የሌለበት ዘላለም ቅዱስ የሆነ እግዚአብሔር አምላካችን ዛሬም ዘወትርም በፍጥረቱ ሁሉ አንደበት የከበረና የገነነ ይሁን። እንበሉና እግዚአብሔርን አመስግኑ። እስኪ ድገሙና አመስግኑት። ይህን አምላክ ይገናል አምላክ ሰልሱት። እንደዚሁም እሱን ጠርተን እሷን ሳንጠራት የማንቀር ከውድቀት የተነሳንባት ከስደት የተመለስንባት ከማጣት ወደ ማግኘት ከተስፋ መቁረጥ ወደ ባለሙሉ ተስፋ የተመለስንባት የኤልያስ መሶብ የዳዊት መሰንቆ የዕዝራ በገና የቅዱሳን አባቶቻችን መመኪያቸው ዘውዳቸው እናታችን ንጽሕተ ንጹሐን ድንግል ማርያምን ከልጇ ከኢየሱስ ክርስቶስ ስም ጋር ስሟ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረችና የገነነች ሲሆን አመስግኗት እስቲ። እንደዚሁም ይህችን ቦታ እኔና እናንተ በረከተ ሥጋ በረከተ ነፍስ፣ ድነተ ሥጋ ድነተ ነፍስ፣ ፈውሰ ሥጋ ፈውሰ ነፍስ እንድናገኝባት በታላቁ ኢትዮጵያዊ ጻድቅ በአባ ሀብተ ማርያም በረከት ባርኮ ይህችን ቦታ የሰጠን አምላካችን አምላክ አቡነ ሀብተ ማርያምን ምስቲ አባታችንን ማመስግኗቸው እስቲ። እንግዲህ ትምህርቱን አላበዛባችሁም። ረዘም ያለ ጊዜ ከኔ ጋር አብረን ቆይተናል። ነገር ግን እዚህ ቦታ ላይ በአይን የሚታይ ግዙፍ ሕንፃ አለና ለዚያ ሕንፃ ጊዜውን ለማሳጠር እንሞክራለን። ነገር ግን ዕለቱን በተመለከተ ቅድም ያነሳሁት ርዕስ በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 17 ላይ ያለው ቃል ምዕራፍ 1 ቁጥር 17 ላይ ያለውን ቃል በማንሳት እነግራችኋለሁ እንደ እግዚአብሔር መልካም ፈቃድ። ወይቤላ ኤሊ ሁሪ እትዊ በሰላም ወአምላከ እስራኤል ይፈጽም ኩሎ ስእለተኪ ዘሰአልኪ ነው። ይህን የተናገረው ካህኑ ኤሊ ሲሆን ለጊዜው የተነገረላት ለቅድስት ሐና ለነቢዩ ለሳሙኤል እናት ነው። እግዚአብሔር እንግዲህ ሐናን ስናያት ሐና መካን በመሆኗ ልጅ ባለመኖሯ ሁልጊዜ እግዚአብሔርን ስትለምን የምትኖር እግዚአብሔር አንድ ቀን በረድኤቱ እንደሚጎበኛት ባለቤቷ ሕልቃናም እጅግ እንደሚወዳት ብዙ ነገር ነበረ። ነገር ግን ከዕለታት በአንድ ቀን በተመስጦ እግዚአብሔርን ስትለምን ምነው ይህ ስካርሽ አይለቅሽምን? በሰላም ወደ ቤትሽ አትመለሽም ሲላት እኔ አልሰከርኩም፣ ሰካራም አይደለሁም። ነገር ግን እግዚአብሔርን እየተነጋገርኩት ነው። እግዚአብሔርን በጸሎተ ልብ በልቦናዬ ከንፈሬን ሳላንቀሳቅስ በጸሎተ ልብ እየለመንኩት ነው ስትል ወዲያው በካህኑ በኤሊ አፍ እግዚአብሔር አደረና ምን አላት? ሁሪ እትዊ በሰላም አምላከ እስራኤል ይፈጽም ኩሎ ስእለተኪ። እነሆ ሂጂ በሰላም እግዚአብሔር የእስራኤል አምላክ እግዚአብሔር ቅዱሱ አምላክ እግዚአብሔር ገናናው አምላክ የልቦናሽን ተምኔት ይፈጽምልሻል። በሰላም ወደ ቤትሽ ሂጂ አላት። እግዚአብሔርም በነቢዩ ቃል በነቢዩ አንደበት መሰረት የነቢዩ ንግግር አጸናላትና ሳሙኤልን የወለደ የመሰለ ልጅ ወለደ ይችላል። ይህንን ቃል ያነሳንበት ይህንን ስናየው እውነት ወደ ገዳም የሄደችው እናታችን ቅድስት ዮስቴና እንግዲህ ዛሬ የጻድቁ አባታችን የአቡነ ሀብተ ማርያም ዕለተ ልደታቸው ነው። ይህንን በዓል ስናከብር እንግዲህ ቅድስት ዮስቴናና
ባለቤቷ ፍሬ ቡሩክ ሁለቱም ደጋጎች በቅዱስ ሥጋው በክቡር ደሙ የተወሰኑ በዘመነ ሐዲስ የነበሩ እግዚአብሔርን የሚፈሩ እግዚአብሔር የሚወዳቸው እነሱም የሚወዱት መልካሞች ነበሩ ይላል እና በዚህ መካከል በትዳር መካከል ልጅ ጠፋ። ልጅ ከጠፋ በኋላ ምንድን ነው ያለችው ቅድስት ዮስጥና? እኔ በዓለም መኖሬ ብዙ ወተባዙ ወለምድው ባለምድ ያለውን ቃል ለመፈጸም ነው። ከእንግዲህ ወዲህ ዓለም አላፊ ነው፣ ዓለም ጠፊ ነው። ይህ ዓለም ቢገዙት ቢነዱት ቢያተርፉበት ያከስራል። ስለዚህ ያገኘ ሰው ያጣል፣ ያጣም ሰው ያገኛል። ስለዚህ እኔ ወደ ገዳም ሄጄ እግዚአብሔር ልለምነው። ቀደም ያነጽጽሩ ይህ ነው። ኋላ በዚህም ጊዜ ቅድስት ዮስቴና ወደ ምድረ በዳ ሄዳ በአንድ ዋሻ በገባ ጊዜ አንድ ባይታዊ ምንድን ያላት? አንቺ ሴት ምን ልታረጊ መጥተሻል ሲላት፣ የለም እግዚአብሔርን ለመሻት ነው የመጣው እንጂ አንተ እንደምታስበው አይነት አይደለሁም ስትል እግዚአብሔር በባይታዊው አደረና ተመለሺ፣ እግዚአብሔር የልቦናሽን መሻት፣ እግዚአብሔር የልቦናሽን ፈቃድ፣ እግዚአብሔር ቸር አምላክ ነው፣ ደግ ልጅ ይሰጥሻል አለና በባይታዊው አንደበት እግዚአብሔር ተናገራት። ክብርና ምስጋና ለእግዚአብሔር ይሁን። ሲያመስግኑ አያችሁ፣ ከኛ የሚፈልገው ቅባት ነው። ከኛ የሚፈልገው መጨከን ነው። ከኛ የሚፈልገው መጽናት ነው እግዚአብሔር። ከዚህም ጊዜ በጊዜው ጊዜ እግዚአብሔር ስራን ይሰራልና ወዲያውኑ ቅድስት ዮስቴና ምንድን ያለች? አላመነታችም። እግዚአብሔር አንድ ቀን እንደሚሰማት፣ እግዚአብሔር አንድ ቀን በተግባር እሷን እንደሚጎበኛት፣ እግዚአብሔር አንድ ቀን ለእሷ እንደሚራራላት ቅድስት ዮስቴና ምንም ሳትጠራጠር አዎ በዚህ ቅዱስ አባት ከሰው ተለይቶ በበዓት ተከቶ በሚኖረው በዚህ ቅዱስ አንደበት እግዚአብሔር ተናገረኝ፣ እግዚአብሔር ገሰጸኝ፣ ስለዚህ ወደ ቤቴ ልመለስ ብላ ወደ ቤቷ በመመለሷ ምክንያት በዛሬው ዕለት በግንቦት 26 ቀን በነሐሴ 26 ቀን ተጸንሰው ቅዱስ አባታችን አቡነ ሀብተ ማርያም በዛሬው ዕለት እንግዲህ በ15ኛው ክፍለ ዘመን በአፄ ናዖድ ዘመነ መንግስት ታላቁ ጻድቅ አባታችን አቡነ ሀብተ ማርያም ተገኝተዋል። ይህም ሲሆን ክብርና ምስጋና ለእግዚአብሔር ይሁን። እስኪ አመስግኑ። አሁን ይህንን ስናይ ሰው በተወለደ ዕለት የተለያየ ስጦታ ያመጣል። ሰው በዕለተ ልደቱ ብዙ ነገር ያደርጋል። ዛሬም የጻድቁ አባታችን የአቡነ ሀብተ ማርያም ልጆች ልጆች መሆናችን የሚገለጸው አባታችን አቡነ ሀብተ ማርያም ያሉትን ስራ መስራት፣ የሰሩትን ስራ መስራት፣ መጾም፣ መጸለይ፣ እግዚአብሔርን በረድኤት እግዚአብሔርን በበረከት መጠየቅ፣ እግዚአብሔር በረከቱን እንዲሰጠን፣ እግዚአብሔር ቤታችንን እንዲባርክልን። እንዲሁ አይባርክም እግዚአብሔር። እኛ ስንሰጠው እሱ የሚሰጠን አምላክ ስለሆነ፣ እኛ ስንጾም እሱ ጾማችንን የሚያበረክት አምላክ ስለሆነ፣ እሱ የጾማችንን ዋጋ የሚሰጥ አምላክ ስለሆነ፣ ስለዚህ ቅድስት ዮስቴና ምንድን ያደረገችው? እግዚአብሔርን ሰማችው እና ዛሬም ወገኖቼ እግዚአብሔርን እንስማው። እግዚአብሔርን ከሰማነው የጻድቁ አባታችን የአቡነ ሀብተ ማርያም ልጆች እንሆናለን እና በዚህም ጊዜ ይህ ልጅ በተገኘ ጊዜ ምንድን ነው ሆነ የሚለው? በቤታቸው ተድላ ደስታ ጠፍቶ ነበረ። ልጅ ባለመኖሩ ምክንያት አዝነው ነበረ። ከዚያ ምንድን ነው ያደረጉት? እግዚአብሔርን አመሰገኑትና ዘመዶቻቸውን ወገኖቻቸውን ሁሉ ጠርተው እንደዚሁም ዘመድ ያልሆኑትን በሩቅ ያሉትን ነዳያንን ሁሉ ጠርተው በዕለተ ተወልደ አብአልዎ በዓለ አብየ ይላል። አባታችን አቡነ ሀብተ ማርያም በተወለዱበት ዕለት ዛሬ እናንተ የጻድቁን በዓል እንደምናከብረው ሁሉ በደስታ የጻድቁን በዓል አከበሩ ይላል። ክብርና ምስጋና ለእግዚአብሔር ይሁን እና እኒህ አባት አቡነ ሀብተ ማርያም የተወለዱበት ዕለተ ልደታቸው ነው። ከ5 መቅሰፍት የምንድንበት ከመከራ በዚህ በ8ኛው ሺህ በአስጨናቂው ዘመኑ በተጨነቀበት ሰዓት የተገኙ ደግ አባት ስለሆኑ 5 መቅሰፍቶች ተሰጥቷቸዋል። ከነዚህም አንዱ መብረቅ፣ ሁለተኛው ደግሞ ፈጸንት ነው፣ ሶስተኛው ብድብድ ነው፣ አራተኛው ደግሞ እሳት ነው፣ አምስተኛው ደግሞ በሰዎች ልጆች ላይ የሚመጣ መቅሰፍት። እነዚህ 5ቱ መቅሰፍት ሁሉ ዛሬ እዚህ የተሰበሰብን በእውነት በኮሮና ዘመን ምን ያህል እንደተጨነቅን እኛ እናውቃለን። ጻድቁ አባታችን ግን እዚህ ቦታ ላይ አንዳችን ሳያደርሱ አንዳችን በሽታ ሳይመጣ በክብር ተሸልመን በክብር ያንን አስፈሪውን ዘመን አልፈነዋል። ክብርና ምስጋና ለእግዚአብሔር ይሁን እና እኒህ አባት የበረከት አባት ናቸው። እኒህ አባት የሰላም አባት ናቸውና በእውነት እዚህ ዛሬ ሰዓቱ ከመሄዱ አኳያ እንጂ ስለ ጻድቁ አባታችን ስለ አቡነ ሀብተ ማርያም ረጅም ነገር ብንናገር ብዙ ነው። ቅዱስ መልአኩ ቅዱስ ገብርኤልም ምን ብሏል? ውለቱ ይላል
በመወለዱ እንዲሁም ዘካርያስ ምንድን ያለው? እስመ ናሁ ተሰማ ጸሎትከ ቅድመ እግዚአብሔር፣ እነሆ በእግዚአብሔር ዘንድ ጸሎት